ክርስቶስ ቤተክርስቲያን የክርስቶስ መልክ ናት። የክርስቶስን መልክ አይቶ ወደ መስሪያ ቤቱ ወደ ቢሮው የማይሄድ ክርስቲያን ካለ ያ በቤት ሆኖ የሞተ ሰው ይባላል። በቤት ሆኖ የሞተ ክርስቲያን። ትምህርት ሁልጊዜም ቢሆን ሳታማርጡ መምህር ከመምህር ይለይልን ሳትሉ ስትማሩ ሕያውነታችሁ ይረጋገጣል። የእግዚአብሔር ቤተሰቦች አሁን ለምሳሌ እዚህ ስትመጡ ርዕሰ ሊቃውንት የኔታ አባ ገብረ ኪዳን ያስተምሩናል ብላችሁ የመጣችሁ አሁን እኔ ስቆም በጣም የተናደዳችሁ ሰዎች ልትኖሩ ትችላላችሁ በእርግጠኝነት። ምክንያቱም መምህርማ ይሄን ያክል መምህር ይዘን መጠን አይደለ እኛ የፈለግን አባታችን እንዲባርኩን ቃለ ምዕዳን እንዲሰጡን ነው የፈለግን የምትሉ ትኖራላችሁ። አባታችን ቃለ ምዕዳን ቢሰጧችሁ እሳቸው ያወቁትን ዕውቀት አሳክተው ቢያስተምሯችሁ ወዴት ነው የሚያደርሷችሁ? ወዴት ነው ንገሩኝ እንጂ መንግስተ ሰማያት ወደ ክርስቶስ ነው ሊያደርሷችሁ የሚችሉት። እኛም ቆመን የምንናገር ጽደቁ ነው፣ እነሱም ጽደቁ ነው። ምን ልዩነት አለው? ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾች እንደምን ሰነበታችሁ? ይህ ንስር አምባ ሚዲያ ነው። በንስር አምባ ሚዲያ የሚተላለፈው ስንቅ የተሰኘው ሳምንታዊ ፕሮግራማችን ነው። እንድትከታተሉን እንጋብዛችኋለን። እግዚአብሔር አምላከ አበዊነ ቅዱሳን ዘአብጽሐነ እስከ ዛቲ ሰዓት ሌሊቱን በሙሉ ክፍለ ቀኑን ሙሉ በያለንበት ሲጠብቅ አቆይቶ ለዚህ ለተቀደሰችቱ ሰዓተ ወንጌል ያደረሰን ወደዚህ ወደ ተቀደሰው ገዳም የጠራን የአባቶቻችን ፈጣሪ ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመጀመሪያ በዚህ የተሰበሰባችሁ አምላካችን እግዚአብሔር በልዩ አጠራሩ የጠራችሁ የእግዚአብሔር ቤተሰቦች ሊቃውንተ ቤተ ክርስቲያን፣ ምእመናን ወምእመናት፣ ወንድሞች፣ እህቶች፣ ሕፃናትም ጭምር በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምንስ እስከ ሰዓት ቆያችሁ? እንኳን ወደዚህ ቦታ እግዚአብሔር በሰላም አመጣችሁ። እንደ እግዚአብሔር ቅዱስ ፈቃድ ጌታችን ኢየሱስ ክርስቶስ ቅድመ ዓለም የነበረ ማይከለ ዘመንም ያለ ዓለምንም አሳልፎ የሚኖር አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለችን አጭር ደቂቃ እግዚአብሔር ቢወድና ቢፈቅድ የምንማማርባት የትምህርታችን ርዕስ ለከ እብለከ ወሬዛ ተንስ አንተ ጎበዝ ተነስ እልሃለሁ በሚል ርዕስ እንማማራለን። የሉቃስ ወንጌል ምዕራፍ 7 ከቁጥር 14 ላይ የምናገኘው ኃይለ ቃል ነው። እስቲ ቃሉን አብረን እንበለው። አንተ ጎበዝ ተነስ እልሃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ኃይለ ቃል ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌልን በአራት ክፍል አድርጎ አጽፎታል። የመጀመሪያው ክፍል የማቴዎስ ወንጌል ነው። እሱ በገጸ ቢሲ ወይም በሰው መልክ ይመሰላል። ክርስቶስ ነገሮችን ሁሉ የሚያደርግበት ምክንያት አለው። ያለ ምክንያት በዘፈቀደ ዝም ብሎ ያደረገው አንድም ነገር የለም። ማቴዎስ በሰው መልክ ይመሰላል። ማርቆስ በአንበሳ መልክ ይመሰላል። ሉቃስ በላም መልክ ይመሰላል። ዮሐንስ በንስር ባሞራ መልክ ይመሰላል። ይህን እንደዚህ አድርጎ ኢየሱስ ክርስቶስ ወንጌልን ያጻፈበት ዋናው ምክንያቱ እንደ ማቴዎስ ሰው መሆኑን እንማራለን። ማቴዎስ በገጸ ቢስ የተመሰለ፣ ክርስቶስም ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ሰው ሆነ የሚለውን እንማርበታለን በምሳሌው። እንደ ማርቆስ ደግሞ በአንበሳ ይመሰላል ማለታችን ከመአንበሳ ተንሳይ ከክቡድ ነዋምከ እንደ አንበሳ ከከበደው እንቅልፍህ ከሞት ተነሳህ ብለን ሁልጊዜ ቤተክርስቲያናችን እንደምትጮኸው እንደምትዘምረው ትንሣኤውን እንማርበታለን በማርቆስ ምሳሌ። በሉቃስ ምሳሌ በላም በሚመሰለው ላም በግ ይምፃን ራየው በአዕይንት ወንጥብሆ በአዕዳው በጉ ይምጣ በእጃችን በዓይናችን እንየው በእጃችን እንረደው ይላል። እንግዲህ በግ ለመስዋዕትነት ማለት ላም ለመስዋዕትነት ይቀርባል። ክርስቶስም በዚህ ዓለም መጥቶ መጻ ከመበግ ይጠባህ እንደ በጎች ሊታረድ ሊሸለት መጣ። ወከመበግ ዘኢይነብብ በቅድመ ሰይቀርጾ በሚያርደው ፊት እንደማይናገር በግ እንደሚለው ኢሳይያስ በዚህ ዓለም መጥቶ መስዋዕት መሆኑን እንማርበታለን። የመጨረሻው ክፍል የዮሐንስ ወንጌል ገጸ ንስር የአሞራ መልክ ሚለውን ያሳየናል። ይሄ ደግሞ አሞራን ኦ ንስር ዘእሙር በብርሃነ አዕይንቲከ
በዓይንህ ብርሃን የምትታወቅ ንስር ሆይ ይለዋል። ከዚህ ከምድር ወደ ሰማይ ርቆ መጥቆ ወደዚህ ወደ ምድር ይመለከታል። ወደ ሰማይ መምጠቁን ይዝና ይሄንን አባቶቻችን ሲተረጉሙት የዮሐንስ ወንጌል የሚያስተምረን በምሳሌው የምንማር የክርስቶስን እርገቱን ነው ይላሉ። ንስር ከምድር ወደ ሰማይ እንደሚበር ሁሉ ክርስቶስም ደግሞ እንደ ማቴዎስ ሰው ሆነ፣ እንደ ሉቃስ ተሰዋ፣ እንደ ማርቆስ ከሙታን ተነሳ፣ እንደ ዮሐንስ ወደ ሰማያት አረገ ብለው ይተረጉማሉ። ገብቷችኋል? ስለዚህ ወንጌልን እግዚአብሔር በዚህ መልኩ አጽፎታል። ከዚያ መካከል እንግዲህ ዛሬ በገጸ ላይም በሚመሰለው በሉቃስ የሉቃስ ወንጌል እሱ ከጻፈልን አንዱን ቃል አንስተን እንነጋገራለን ማለት ነው። አንተ ጎበዝ ተነስልሃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወበሳኒታ ሆራ ሀገር እንተ ስማ ናይን፣ በበነጋው ናይን ወደምትባል ሀገር ሄደ። ወብዙሃን ሰብ ሆሩ ምስሌሁ ወአርዳኢሁኒ፣ ከሱም ጋር ብዙ ሰዎችና ደቀ መዛሙርቱ አብረውት ሄዱ። ወበጺሖ ሀበ አንቀጸ ሀገር ናሁ ረከበ ቀበረ ጽውራ፣ ወደ ሀገሩን በር በደረሰ ጊዜ እነሆ ሰዎች የተሸከሙትን አስከሬን አገኘ። ዘወልደ ቢሲት መበለት፣ ያም የአንዲት ደሃ ሴት ልጅ ነበረ። ወውእቱ አሃዱ ለእሙ፣ ያም ልጅ ለእናቱ አንድ ነበር ይላል። ወብዙሃን ሰባ ሀገር ሃለው ምስሪሃ፣ ብዙ ሰዎችም ከዚያች ሴትዮ ጋር አብረዋት ነበሩ፣ ብዙ አልቃሾች ነበሩ። ወሶበረ እያ እግዚእነ ኢየሱስ ክርስቶስ መሐራ ወተሰሃላ፣ ጌታችን ኢየሱስ ክርስቶስም ባያት ጊዜ አዘነላት ራራላት ይላል። ባያት ጊዜ አዘነላት ራራላት። ወይቤላ ኢትብክይ አታልቅሽ አላት። ወቀረበ ወአሐዘ ንፍቆ፣ ቀርቦም አስከሬኑን ያዘው። ወይቤሎ ለከ እብለከ ወሬዛ ታንስ፣ አንተ ጎበዝ ተነስ እልሃለሁ አለው። ወተንሥአ ውእቱ በድን ወነበረ፣ ያም በድን ተነስቶ ተቀመጠ ይላል። ስለ ቃሉ የቃሉ ባለቤት አምላካችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ይሄ ንባቡ ነው። በዚህ ጌታችን ኢየሱስ ክርስቶስ ታውቃላችሁ፣ በሕይወታችን ብዙ ሞቶች አሉ። በእኛ ታሪክ በእኛ ሕይወት ውስጥ መጀመሪያ ሞተ ሥጋ የምንለው ሞት አለ። ሙት እንዳስነሳ ነው እዚህ ጋር እየተነጋገርን ያለው። አሁን እዚህ ጋር ክርስቶስ አንድ ሙት ማስነሳቱን ለማድነቅ አይደለም እየተነጋገርን ያለ ነው። ክርስቶስማ ስንኳን አንድ ሙትን ዘመኑና ጊዜው ሲደርስ ዓለምን ሁሉ የሚቀሰቅስበት ንቃህ መዋቲ ብሎ ዓለምን ሁሉ የሚያስነሳበት ቀን ይደርሳል። ይሄ የታወቀ ነው። ሁላችንም ያንን ተስፋ አድርገን ነው የምንኖረው። ወንስቴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የሙታንን መነሳት ተስፋ እናደርጋለን፣ ለዘላለሙ የሚመጣውንም የመንግሥተ ሰማያት ሕይወትም እንመኛለን፣ ተስፋ እናደርጋለን እያለ ነው የምንኖረው። ስለዚህ ዓለምን ሁሉ የሚያስነሳውን ክርስቶስ አንድ ሙት አስነሳ ብለን ብንናገር በአምላክነቱ አንጻር ይህ ብዙ የሚደነቅ ነገር አይደለም። ከሰውነታችን አንጻር እናደንቀዋለን፣ እንደ አምላክነቱ ግን ብዙም የሚደነቅ አይደለም። ምክንያቱም ዓለምን ሁሉ የሚቀሰቅስ ነውና ማለት ነው። ዋናው ነገር ግን ለእኛ የሚሆነንን ከዚህ እንማራለን። የእግዚአብሔር ቤተሰቦች እዚህ ጋር አሁን እንደሰማችሁት በዚህ ቃል መሰረት ይሄ ልጅ ለእናቱ አንድ የሆነው ልጅ በአስራዎቹ ውስጥ ያለው ሕፃን ታዳጊ ሞተ። በሞተበት ቅጽበት ዓለም ምን ብላ ጠራችው? በድን ብላን የጠራችው። አሁን ሲነበብ እንደሰማችሁት ወተንሥአ ውእቱ በድን ወነበረ፣ ያም በድን ተነስቶ ተቀመጠ ይላል። ወደ ሀገሩም በገባ ጊዜ አስከሬን የተሸከሙ ሰዎችን አገኘን ያለ። ተመልከቱ፣ ለዚህ ልጅ ስም አለው። ዓለም ስትጠራበት የኖረችው ስም አላት። ነገር ግን በሞተበት ቅጽበት በስሙ አይደለም እየጠራችው ያለች፣ አስከሬን አለችው። ዓለም መጀመሪያ ፈቃዷን ታሰራለች። በኃጢአት በክህደት በመብል በመጠጥ ልቡናን በማክበድ ታለፋናለች፣ ታሰቃየናለች። መጨረሻ ላይ ግን ከነስም አጠራራችን ታጠፈዋለች። ስማችንን ሊያነሳው የሚችል ማን ነው? ክርስቶስ ነው። ምን አለ? ወደ ሙቱ ሄደና ክርስቶስ ለከ እብለከ ወሬዛ ተንስ፣ አንተ ጎበዝ ተነስልሃለሁ። ሰው ጎበዝ የሚባል ከሞተ በኋላ ነው በሕይወት እያለ? ንገሩኝ እስኪ።
በህይወት እያለ ነው ጎበዝ የሚባለው። ለምሳሌ እናታችንም ይሁን አባታችንም ይሁን ወንድማችንም ይሁን እህታችንም ይሁን ሙቶ ከቤቱ በሚወጣበት ሰዓት እገሌ ወጣ ነው የምትሉ? ስሙን ጠርታችሁ ወጣ ነው የምትሉ ወይስ አስከሬኑ ወጣ ነው የምትሉ? አስከሬኑ ወጣ ነው የምንል እኛ ሰዎች። ይህች ዓለም የወዳጇን ስም ትረሳለች። ክርስቶስ ግን ከሞተ በኋላ እንኳን በቀደመ ማንነቱ ያውቀዋል። ይሄ ማለት ምንድነው? ኃጢአት ብትሰሩ እንኳን ኃጢአት ሳትሰሩ በነበራችሁ ማንነት እወዳችኋለሁ እያለ ነው ክርስቶስ። ገብታችኋል? ኃጢአት ብትሰሩ እንኳን ከሞተ በኋላ አንተ ጎበዝ ብሎ በስሙ መጥራቱ አስከሬን ተብሎ ዓለም አስከሬን ብላ እየጠራችው ያለችውን ሕፃን ያንን አንተ ጎበዝ ብሎ መጥራቱ ምንም ኃጢአት ብትሰሩ ቀድሞ ኃጢአት ባልሰራችሁበት ማንነታችሁ በዚያ በንጽሐ ጠባይ በተፈጠረ ማንነታችሁ እወዳችኋለሁ፣ አትፈሩ፣ አትሳቀቁ ማለት ነው። ቀቢጸ ተስፋ አይኖራችሁ እያለ ነው ክርስቶስ ማለት ነው። እንግዲህ በዚህ ቃል ውስጥ ይሄንን ካልነ ጌታችን ኢየሱስ ክርስቶስ ታውቃላችሁ በዚህ ዓለም በኖረበት ጊዜ 3 ሙታንን ያስነሳ። ስንት ሙታን አልኳችሁ? 3 አስነስቷል። አንደኛ የምኩራቡን ኢያኢሮስ የሚባለው የማቴዎስ ወንጌል ምዕራፍ 9 ከቁጥር 18 ጀምራችሁ እስከ 27 ስታነቡ የምታገኟት የምኩራቡ ሹም ልጅ የኢያኢሮስ ልጅ ናት። እሷን አስነስቷል። ሁለተኛ ይሄንን የሉቃስ ወንጌል ምዕራፍ 7 ከቁጥር 14 ላይ አሁን ያነሳነውን እሱን አስነስቷል። ሶስተኛ አልዓዛርን አስነስቷል። መጨረሻ ግን ከሞት የቀሰቀሳቸው ከ500 ብቅ ከ600 ዝቅ የሚሉ ምውታን ከእግረ መስቀል እንደ አሸን ፈልተው ተነስተዋል ይላሉ። ወተንሥኡ ብዙኃን እምአብድንቲሆሙ ለጻድቃን። ጌታችን ኢየሱስ ክርስቶስ ነፍሱን ከሥጋው በለየ ጊዜ አድለቅለቀት ምድር ወነቃ ኮክ፣ ምድር ተነዋወጠች፣ አይባን ተፈተቱ፣ ወተከስቱ መቃብራት ተከፈቱ። ወተንሥኡ ብዙኃን እምአብድንቲሆሙ ለጻድቃን። ከእነዚያ ከደጋጎች ወገንም ብዙ ሙታን ተነሱ። ወተንሥኡ ውስተ ሀገር ቅድስት ኢየሩሳሌም ወቦኡ ውስተ ሀገር ቅድስት ኢየሩሳሌም፣ ወደ ቅድስቲቱ ሀገር ወደ ኢየሩሳሌምም ገቡ ይለናል። እነዚህን በዕለተ ዓርብ ደሙ ቀስቅሷቸዋል። ፈለግ ይሰጥቃ ለምድር እንደሚለው ዕንባቆም የጌታችን የኢየሱስ ክርስቶስን ደም ምድር መቀበል አልቻለችም ነበረ። ያን ሰዓት የክርስቶስ ደም በምድር ሲነጥብ መሬቲቱን እየሰነጠቃት ሲወርድ በብዙ ሙታን ላይ ስላረፈ በዚያው ክርስቶስ በተሰቀለበት አካባቢ የነበሩ ሙታን ሁሉ ተቀስቅሰዋል። ይሄ አራተኛው በዚህ ዓለም ያደረገው የሙት ማስነሳት የክርስቶስ ተአምራቱ ነው ማለት ነው። እኛ ግን ዛሬ የምናያቸው እነዚህን 3 ሙታን ነው። መጀመሪያ የማቴዎስ ወንጌል ምዕራፍ 9 ላይ አስነሳት ያልኳችሁ ሙት የኢያኢሮስ ልጅ ሄዶ ያስነሳት ከቤት ነው። ለሕዝቡም እያስተማራቸው እያለ ኢያኢሮስ መጥቶ ሰገደለት። ናሁ ይእዜ ሞተት ልጄ እነሆ ሞተች። ወባሕቱ ነአንብር የከለይሊሃ ወተሐዩ። መምህር ሆይ መጠህ እጅህን ጫንባት፣ እነሆ እሷም ከሞት ትነሳለች ብሎ ለመነው። ጌታችን ኢየሱስ ክርስቶስም መምህረ ትሕትና ነውና ተነስቶ ተከተለው ይላል። ደቀ መዛሙርቱ ሕዝቡም አብረው ተከትለውት ሄዱ። ከዚያ ኢየሱስ ክርስቶስ ሲሄድ ብዙ ሰዎች ወበዊኦ ውስተ ቤት፣ ብዙ ሰዎች ሲታወኩ ሲያለቅሱ አገኛቸው። እናንተ ወግዱ ተገሃሱ ወግዱ እስመ አኮ ዘሞተት ሕፃን አላትነውም፣ ልጅቱ ተኝታለች እንጂ አልሞተችም አላቸው። ወሳቅዎ ሁሉም ሳቆበት ይላል። እንግዲህ ክርስቶስ የሚያደርገውን ስለሚያውቅ እውነቱን ተናገረ። ምክንያቱም ከዚህ ጋር የምንማረው ወዳጆቻችን ቢሞቱ ዘመዶቻችን ቢሞቱ ከኛ በፊት የቀደሙ አበው ሁሉ ቢሞቱ ወበሀብሂው ውስተ ሕያዋን እሙንቱ በሱ ዘንድ ሕያዋን ናቸው የሚለውን የምንማረው። ይቺ ልጅ ሙታለች ነገር ግን ተኝታለች አለ። በእናንተ ዘንድ ነው እንጂ የሞተችው በእኔ ዘንድ እንደተኛች ነው። የተኛን ሰው ቀስቅሳችሁ በፍጥነት እንደምታነቁት ሁሉ እንደዚሁም እኔ እችን ከእንቅልፍ እንደመቀስቀስ አስነሳታለሁ ሲላቸው ነበረ። እነሱ ግን ሳቁበት። የሳቁ አንደኛ በክርስቶስ ነው። የሞተና ያልሞተውን በሕይወት ያለውንና ማን ያወራ የነበረ ማን ያርዳ የቀበረ እንዲሉ እኛ አጥበን የገነዝናት እያለን እሷ አልሞተችም ይለናል ብለው በክርስቶስ ሳቁ። ሁለተኛ በኢያኢሮስ ሳቁበት። በሕይወት ያለውንና የሞተውን ለይቶ የማያውቀውን አምጥቶ ልጅን ያስነሳልኛል ይላል ብለው ነገሩን ተርታ አደረጉበት። ከዚያ ኢየሱስ ክርስቶስ ግን ተጋሃሱ እንዳላቸው ወግዱ አላቸው። ወጡ።
ሁሉም ከወጡ በኋላ ገብቶ እጇን ያዛት፣ ያቺ ከሞት ተነሳች ይላል ጌታችን ኢየሱስ ክርስቶስ። ሁላችንም ከሞትንበት ሕይወት ያንሰን። ይህችን አበው ሲተረጉማት ምን ብለው ይተረጉማሉ? በቤት ሳለች የሞተች ማለት በቤተ ክርስቲያን ውስጥ ሆነን የሞትን ሰዎች ነን ይላሉ። በቤተ ክርስቲያን ሆነን የሞትን ሰዎች ነን። ይሄ አጠቃላይ በመቅደሱ ከሚያገለግሉ በማህሌቱ ከሚያገለግሉ ሊቃውንት በመድረኩ እስከሚውሉ ምዕመናን ያለውን የሚያካትት ነው የእግዚአብሔር ቤተሰቦች። ይሄ እችን ልጅ ክርስቶስ ከቤት ሂዶ አስነሳት። በቤት ውስጥ ነው የሞተችው። እኛም እዚህ ቤት ውስጥ ነን ሞተናል። ስንፍና ገሎናል፣ ፍቅረ ነዋይ ገሎናል። ወደ ገዳም እንመጣለን። ነገር ግን የምንመጣበትን ዓላማውን ለጉብኝት ዓላማችንን ለጉብኝት አድርገን ይመጣናለን። ገዳም የሚመጣው ሕይወት ለማግኘት ከአበው በረከት ለመሳተፍ ለዘላለማዊ ሕይወት መንገድ ለመጀመር ነው ወደ ገዳም የሚመጣው። ፎቶ ለመነሳት ዓላማ አድርገን ብዙ ነገሮችን ምድራዊ ነገሮችን ዓላማ አድርገን የምንመጣ ሰዎች ፎቶ ተነስተን ሄደን ይሄን ገዳም ጎብኝተናል፣ ይሄንን ገዳም ጎብኝተናል፣ ግሸን ደርሻለሁ፣ ጣና ቂርቆስ ደርሻለሁ፣ እዚህ ገዳም ደርሻለሁ እያልን ያንን መንፈሳዊ ጉዟችንን ስጋውያን ያደረግን እንደዚህ ያሉ ሰዎች በቤቱ ሆነው የሞቱ ይባላሉ። ክርስቲያን ሆነው ለክርስቲያን ታውቃላችሁ የሚመከሩ 5 አካባቢ የሚሆኑ ምክሮች አሉ። በየቀኑ ቤተክርስቲያን መሳለም፣ በየዕለቱ አንዳንድ ምዕራፍ መጽሐፍ ቅዱስ ማንበብ፣ ንስሐ መግባት፣ መቁረብ እየተባሉ የሚመከሩ አሉ። ጸሎት መጸለይ፣ በቤተ ክርስቲያን እየኖረ መስሪያ ቤት ወደ ቢሮ ከመሄዱ በፊት አስቀድሞ ቤተ ክርስቲያን ሄዶ የማይሳለም ክርስቶስ ቤተ ክርስቲያን የክርስቶስ መልክ ናት። የክርስቶስን መልክ አይቶ ወደ መስሪያ ቤቱ ወደ ቢሮ የማይሄድ ክርስቲያን ካለ ያ በቤት ሆኖ የሞተ ሰው ይባላል። በቤት ሆኖ የሞተ ክርስቲያን። በየቀኑ የማይጸልይ ክርስቲያን ሆኖ ወደ ክርስቶስ የማይጮህ ካለ ያ በቤት ሆኖ የሞተ። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው። ሁልጊዜ የእግዚአብሔርን ትንፋሽ የማይተነፍስ በዚያ ትንፋሽም የማይደሰት ሰው ክርስቲያን ካለ ያ በቤት ሆኖ የሞተ ነው። እድሜ ልኩን ከስጋው ከደሙ የራቀ ታውቃላችሁ። በዓለሙ ያለው የጋብቻ ስርዓት በ16ኛው መቶ ክፍለ ዘመን ከግራኝ አህመድ ወዲህ ግራኝ አህመድ የፈጠረብን በአእምሯችን በሀገራችን ላይ ያሳደረው ጫና ነው። ከዚያ በፊት ኦርቶዶክሳውያን ምዕመናን ሲጋቡ በስርዓተ ተክሊል ነው፣ ስጋው ደሙን ተቀብለው ነው። ከዚያም በኋላ የሚቀጥሉት ስጋው ደሙን እየተቀበሉ በሳምንት መክለፍት ይሄ ጸዲቅ የሚባለው እንኳን እሁድ የሚበላውን ቀጥታ ታምረ ማርያም ከተነበበ በኋላ አፋችንን ሽረን ወደ ቤታችን የምንሄድበትን ቀድሞ የሚዘጋጀው ስጋው ደሙን ለተቀበሉት ምዕመናን ነው። ዛሬ ግን አጠቃላይ ሁላችን አንቀበልም፣ ስጋው ደሙን አንቀበልም፣ አንቆርብም። ግን እዚያ ጋር ስንራወጥ እንገኛለን። ላልቆረቡ ሰዎች ያ አይሰጥም። እንግዲህ ግራኝ አህመድ ያሳደረብንን ጫና ይዘን ከስጋው ከደሙ የራቅን ሰዎች ካለን ሙተናል ማለት ነው። ስጋው ደሙ ሕይወታችን ነው። ከዚህ ከራቅነ በቤት ሆነን የሞትን ሰዎች እንባላለን። በቤት መሆን ማለት ክርስቲያን ተብሎ መጠራት ነው። ወደ ቤተ ክርስቲያን መጥቶ ተምሮ ትምህርቱን ተግባር ላይ አለማዋል። ይሄ ሁሉ በቤት አላችሁ፣ እዚህ ሆናችሁ ትማራላችሁ። ነገር ግን ቆረቡ ተብላችሁ በአበው ምክር ትመከራላችሁ። ያንን የማንፈጽም ከሆነ በቤቱ ነን የሞትነን ማለት ነው። ስለዚህ ክርስቶስ ይችን ሕፃን ሂዶ የቀሰቀሰበት ምክንያት እንደዚህ ባለ ሕይወት ያላችሁ ሰዎች ካላችሁ ሁላችሁንም ቢሆን እኔ በስጋዬ በደሜ በመጽሐፍ ቅዱሴ አነቃችኋለሁ፣ ቀሰቅሳችኋለሁ እያለን ነው ማለት ነው። ስለዚህ ለመቀስቀስ በእነዚህ መንገዶች ዝግጁ መሆን አለብን። እዚህ ጋር አሁን ያነሳነው ርዕስ ደግሞ አንተ ጎበዝ ተነስልሃለሁ ብሎ ከሞት የቀሰቀሰው ይህ የሚያስረዳን ደግሞ ከቤት ውጭ ከቤተ ክርስቲያን ለመውጣት የሞከሩ ሰዎች ናቸው። ተመልከቱ፣ ይሄ ልጅ ሙቶ ወደ መቃብር ነው ተሸክመው ይዘውት እየሄዱ ያሉ። እናቲቱ በኋላ ሆና ታለቅሳለች፣ ሰዎቹ ተሸክመው ይጓዛሉ። እናቲቱ ቅድስት ቤተ ክርስቲያን ናት። እኛ በኃጢአት ሰጥመንባት ቆረቡ እያለችን አልቆርብ ብለን
ኑ መልኬን እዩ እያለች አላይ ብለን መጽሐፍ ቅዱስ አንብቡ እያለች አላነብ ብለን በዓለማዊ ዕውቀት ሰጥመንባት ከመንፈሳዊው ይልቅ ዓለማዊ ነገሩ አስደስቶን ከጾም ይልቅ ስጋዊ መብል መጠጥ አስደስቶን ኑ ጾሙ ጸልዩ የሰማይ ሰው ላድርጋችሁ እያለች የምትከተለን ቅድስት ቤተክርስቲያን ናት። አልቃሽቱ እናት ማለት ነው። ልጇን በኋላ ይዛ ልጄ ልጄ እያለች እያለቀሰች የምትከተል የዚህ የአንዱ ሕፃን እናት ቅድስት ቤተክርስቲያን ናት። ሕፃንኛ ያላደግን ገና ወንጌል ያልገባን ቃል ሥጋ ሆነ የምንል ገና ብዙ ነገር ማወቅ እያለብን ስለ መንግሥተ ሰማያት ክርስቶስን ተምረን ተመራምረን ከነጻ ሥጋ ከነጻ ነፍስ ከነጻ ልቡና ማዕረግ መድረስ እየቻልን ነገር ግን ዛሬም ምክር ላይ ያለን ሰዎች ያ ነው ሕፃን ማለት። ይሄንን ክርስቶስ አነሳችኋለሁ በቤት ውስጥ ሆናችሁ ብትሞቱ በኃጢአት ከቤት እየወጣችሁ ቢሆን ከተመለሳችሁ አድናችኋለሁ ለማለት ወደ መቃብር እየወሰዱት እያለ ከሞት ቀሰቀሰው። የመጨረሻው አልዓዛር ነው። አልዓዛር ተቀብሮ 4 ቀን ከሆነው በኋላ ነው ከሞት የቀሰቀሰው አልዓዛርን። ይሄ ደግሞ አጠቃላይ በክህደት ከቤተ ክርስቲያን ወጣው ሃይማኖታቸውን ክደው ሃይማኖታቸውን ለውጠው ዓለማዊነት ሰልጥኖባቸው አምላካቸው ክርስቶስን የማያስቡ ከሸተተ ከተላ በኋላ አስነሳው ማለት በምድራዊ ሕይወት በክህደት ጉስቁልቁል ካልን በኋላ ክርስቶስ እንደሚያስነሳን ተስፋ ሰጥቶናል ማለት ነው። በወንጌል እነዚህን ሙታን ያስነሳበት ዋና መሰረታዊ ነገሩ ይሄ ነው፣ መንፈሳዊ ትርጉም እንጂ ለጊዜው ይሄንን ታምራት እያደነቅን እንድንኖር ብቻ አይደለም። ክርስቶስ እነዚህ በወንጌል ተለይተው እንዲጻፉ ያደረገ ተአምራት አጠቃላይ ኢየሱስ ክርስቶስ በዚህ ምድር ላይ ያደረጋቸው ተአምራት የሰው ልጅ ጽፎ ሰማይና ምድር ብራና ቢሆኑ ባህሮች ሁሉ አጠቃላይ ቀለም ቢሆኑ እጽዋቶች ሁሉ ብዕር መጻፊያ ቢሆኑ ክርስቶስ ያደረገው ተአምራት ተጽፎ አያልቅም ነበር ተብሏል። በተአምረ ኢየሱስም ተነግሮናል። ዮሐንስ ወንጌላዊ ነግሮናል ይሄንን ቃል። እነዚህን ለይቶ ሶስቱም ሙታን የጻፈበት ምክንያት በቤቱም ሆነን ብንሞት ከቤቱም እየወጣን ብንሆን ከቤቱም ወጣን በክህደት የጸናን ሰው ብንኖር ብዙ ኃጢአት ያሰናከለን ሰዎች ብንኖር ሁላችንም ክርስቶስ ከሞት ይቀሰቅሰናል ለማለት ነው። እንግዲህ በቤቱ ሆነው የሞቱ የእግዚአብሔር ቤተሰቦች ብዙ ሰዎች አሉ። አለማወቅ ይገለናል። በቤቱ ውስጥ ሆነን ዕውቀት ነው እኛን እንድንሞት የሚያደርገን ዕውቀት ማጣት። ዕውቀት ለሁሉ ነገር መሰረት ነው። የማናውቀውን ክርስቶስን እንደምታውቁት አንቆርበውም። የቆረብነው አምላክ ሊያጸድቀን የሚችለው ስናውቅ ነው። እንማራለን፣ እናውቃለን፣ እንጸድቃለን። ካላወቅን ከተማርን ሁልጊዜ ለምሳሌ አሁን በቅጽበት በተማርነው ትምህርት ካወቅን ፈሪሃ እግዚአብሔሩ ካለን ተግባር ላይ ለመዋል ከሞከርን መቀየር እንችላለን። እውነት ለመናገር አለመማር ግን የሁሉ የክህደትም የጥፋትም መሰረቱ አለመማር ነው። ሁላችንም አሁን እዚህ ገዳም መጠን ማናውቅ ሰዎች ከሆነ ከዚህ በኋላ ይህ ገዳም ታሪካዊ ገዳም ነው። እመቤታችን 3 ወር ከ10 ቀን የተቀመጠችበት ገዳም ነው። ቅዱስ ያሬድ ድጓውን የጻፈበት ገዳም ነው። ታቦተ ጽዮን 500 ዘመን የተቀመጠችበት ገዳም ነው። በብሉይ ኪዳን ብዙ ስርዓት ሲካሄድበት የኖረ ገዳም ነው። እዚህ ቦታ ሰው ከመጣ በኋላ ከየትኛው ሞቴ ነው ልነሳ የምችለው ብሎ ራሱን መጠየቅ አለበት። ካላዋቂነት መነሳት ይኖርብናል። ከስንፍና እንነሳለን። ከፍቅረ ንዋይ መነሳት አለብን። ቢያንስ እዚህ ገዳም ከመጣን ጀምሮ ማለት ነው። አላዋቂነት ብዙ ሰዎችን ጎድቷል። ክርስቲያን ሆነንም ካላወቅን እንወድቃለን። የእግዚአብሔር ቤተሰቦች መማር አለብን። መጽሐፍ ቅዱስ ማንበብ አለብን። አሁን የዓለሙ ዕውቀት ቤተክርስቲያንን ለማዳከም ዋና ምክንያት የሆነው የዓለሙ ዕውቀት ነው። የዓለሙ ፍልስፍና ነው። ያ እያየለ እየበረታ በሄደ ቁጥር መንፈሳዊ ዕውቀታችን ደግሞ እንዲሁ እየወረደ እየቀነሰ ነው የሚሄደው። እኛ ደግሞ ዓለሙ በዓለማዊ ዕውቀት መራቀቁን እየተመለከትን መንፈሳዊ ዕውቀቱ ምንም እርባና እንደማይሰጠን እያየን በስጋዊ ዕውቀት መስጠማችን እየበዛ ሄዷል። ስለዚህ ለዚህ መድኃኒት የሚሆነው መጽሐፍ ቅዱስ ማንበብ ላይ ትኩረት ማድረግ አለብን። መጽሐፍ ቅዱስ የማያነብ ክርስቲያን አንድ ቀን ይወድቃል፣ አንድ ቀን ይሳሳታል። ሁልጊዜ ዝግጁ ካልሆን መናፍቃኑን በርትተዋል፣ ዓለማዊ ዕውቀቱ በርትቷል፣ ፍልስፍናው በርትቷል። ዛሬ እኮ እኛ
አልጠየቅ ብለን ነው እንጂ እኮ ከመናፍቃኑ ጋር እየተገናኘን ከፈላስፎች ጋር በዓለም አዋቂ ናቸው ከሚባሉ ሰዎች ጋር ብንገናኝ እኮ ሃይማኖታችንን ልንክድ እንችላለን። ኖት ለመናገር ለምን የራሳችንን አልያዝንማ፣ ከእውቀቱ ውጭ ነን። ስለዚህ አለማወቅ በቤተ ክርስቲያን ውስጥ ሆኖ የክርስቶስን ትምህርት አለማወቅ፣ የቤተ ክርስቲያኒቱን አስተምሮ አለማወቅ፣ አንድነትን፣ ሶስትነትን፣ የክርስቶስን አምላክነት፣ ሰውነት ይህንን ጠንቅቆ አለማወቅ ምንድነው? መሞት ነው። የእግዚአብሔር ቤተሰቦች መሞት ስለሆነ በእውቀት ከዚህ ልንነሳ ይገባናል። እውቀቱን የምናመጣው አንደኛ እንደዚህ ገዳም ቦታ መጥቶ በመማር፣ ሁለተኛ ዕለት በዕለት ቤተክርስቲያን እየሄዱ በመማር፣ ሶስተኛ መጽሐፍ ቅዱስ በማንበብ ያንን ከዚያ ውጭ ዓለማዊ እውቀቱን በስራ አድርገን በመጽሐፍ ቅዱስ ላይ እየተንሳፈፍን መኖር እንችላለን ማለት ነው። የዚህ ዓለም ባህር እንዳያሰጥመን መጽሐፍ ቅዱስ የመጽሐፍ ቅዱስ እውቀት መርከብ ጀልባ ይሆነናል። ልክ ከባህር ዳር እስከዚህ ድረስ በጣና ላይ በጀልባ እንደመጣችሁት ሁሉ ጣናው ዓለማዊ እውቀት ቢሆን ጀልባው መርከቡ ደግሞ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን የያዘ ሰው በዓለማዊ እውቀት ሰጥሞ ሃይማኖቱን ከመካድ ሃይማኖቱን ከመለወጥ ከክርስቶስ ከመለየት ይድናል። ስለዚህ በማወቅ ከድንቁርና ሙትነታችን እንነሳለን፣ በመማር ከስንፍና ሙትነታችን እንነሳለን። ይሄንን በማድረግ መነሳት እንችላለን ማለት ነው። እንግዲህ በቤተ ክርስቲያን ውስጥ ሕያው መሆናችን የሚታወቅ ቅድም የነገርኳችሁን 5 ነገሮች ስታደርጉ፣ ከዚያ በመቀጠል ትምህርት ሁልጊዜም ቢሆን ሳታማርጡ መምህር ከመምህር ይለይልን ሳትሉ ስትማሩ ሕያውነታችሁ ይረጋገጣል። የእግዚአብሔር ቤተሰቦች ምን አልኳችሁ? መምህር ሳታማርጡ በሉ እስኪ። ከተማራችሁ ሕያውነታችሁ ይታወቃል። አሁን ለምሳሌ እዚህ ስትመጡ ርዕሰ ሊቃውንት የኔታ አባ ገብረ ኪዳን ያስተምሩናል ብላችሁ የመጣችሁ አሁን እኔ ስቆም በጣም የተናደዳችሁ ሰዎች ልትኖሩ ትችላላችሁ በእርግጠኝነት። ምክንያቱም መምህርማ ይሄው ይሄን ያክል መምህር ይዘን መጠን አይደለ እኛ የፈለግን አባታችን እንዲባረኩን ቃለ ምዕዳን እንዲሰጡን ነው የፈለግን ምትሉ ትኖራላችሁ። አባታችን ቃለ ምዕዳን ቢሰጧችሁ እሳቸው ያወቁትን ዕውቀት አሳክተው ቢያስተምሯችሁ ወዴት ነው የሚያደርሷችሁ? ወዴት ነው ንገሩኝ እንጂ። መንግስተ ሰማያት ወደ ክርስቶስ ነው ሊያደርሷችሁ የሚችሉት። እኛም ቆመን የምንናገር ጽድቁ ነው፣ እነሱም ጽድቁ ነው። ምን ልዩነት አለው? ስለዚህ መምህርን አባቶቻችን ስንኳን እንደዚህ ካለ ባሪያ እግዚአብሔር ከተፈጠረ ሰው ይቅርና ከዘማውያን እኮ ተምረዋል። እውነት ለመናገር ከድንጋይ ተምረዋል። ሐዋርያትን ያስተማረቻቸው ድንጋይ ነበረች። ጌታችን ኢየሱስ ክርስቶስ የሚያስይዘኝ ማን ነው ብሎ ሲጠይቅ ድንጋይቱን ተነሽና መስክሪ አላት ጌታ። ተነሳች፣ ዞረች፣ ተሽከረከረች። አሊ ለከ ይሁዳ ዘታገበው ለግዚከ፣ ፈጣሪህን አሳልፈህ የምትሰጠው ይሁዳ ሆይ ወዮልህ ብላ መሰከረች። መስክራ ምን አደረገች? አስተማረቻቸው። ቅዱስ ኤፍሬም እንኳን እንደዚህ ካለ ከመምህር ይቅርና ከዘማው ይተምሯል። ቅዱስ ኤፍሬም አንድ ቀን ወደ ከተማ ገብቶ ሲመለከት አንዲት ሴት ልቡናችሁን ወደዚህ አድርጉ ሚመናን፣ አይነ ልቡናችሁንም ወደዚህ አድርጉ ሁሉም ይደርሳልና። ቅዱስ ኤፍሬም እንዳልኳችሁ ከተማ ላይ ሲጓዝ አንዲት ሴት በሰዎች መካከል ራቁቷን ሆና እስክስታ ስትመታ ተመለከተ። ከዚህ አለቀሰ። ምን አልኳችሁ የእግዚአብሔር ቤተሰቦች? ስለማን ነው እየተረኩ ያለ? ስለ ቅዱስ ኤፍሬም። ከዚያ ሲያለቅስ አባታችን ምን ውለታ ታለቅሳለህ ብለው ጠየቁት። ሲጠይቁት ቅዱስ ኤፍሬም ምን ብሎ መለሰላቸው? ሰው ሁሉ ይስቃል፣ ይጫወታል፣ የሷን ዳንስ የሷን እስክስታ እየተመለከተ ማለት ነው። እሱ ሲመልስ ምን ብሎ መለሰላቸው? እኔ በሕይወቴ ስኖር አንድ ቀን ክርስቶስን አስደስቸው አላውቅም፣ እሷ ግን በምትመታው እስክስታ ይህንን ሁሉ ሰው አስደሰተች አለ። ይኸውላችሁ ከዚህ ሰው ቅዱስ ኤፍሬም ተማረ። ክርስቲያን ማለት ታላቅ መምህርን የሚጠብቅ ሳይሆን በየትኛው ባገኘው አጋጣሚ የሚማር፣ ከስነ ፍጥረት የሚማር፣ ከአእባን የሚማር፣ ከእጽዋት የሚማር፣ ባገኘው አጋጣሚ ሁሉ ተምሮ የሚጸድቅ ማለት ነው። እነዚህ ሁሉ ቅዱሳን አባቶቻችን ለኛ ዘአጉዱነ ከመደመና እንደ ደመና የሚከቡን ምስክሮቻችን ናቸው ማለት ነው።
ሕያውነታችን የሚታወቅ አንደኛ በዚህ በቤቱ ሆነን መምህር ከመምህር ሳናማርጥ ስንማር ነው እግዚአብሔር ቤተሰቦች። ሁለተኛ ለሕይወታችን ብለን ስንማር ነው። ለምን ብለን አልኳችሁ? ለሕይወታችን። አሁን አንድ መምህር ቆሞ እያስተማረ ባለበት አጋጣሚ ሰው ምን ይላል? ይሄ ገሌን ይነካል፣ ይሄ ገሌን ይነካል፣ አሁን ስለ ገሌ እየተናገረ ነው እያለ ብዙ ነገር የሚናገር ሰው አለ። እንዲህ አይደለም። መምህሩ የሚናገረውን ቃል ለዚህ ሁሉ እኔ ጉድለት አለኝ፣ የሚናገረው ነገር ሁሉ የእኔ ጎደሎ መሙያ ነው ብሎ መማር አለበት ሰው። እንዲሁም አንዲት ሴት አንድ መምህር እያስተማሩ እያለ እናንተ ሐሜተኞች ወዮላችሁ፣ እናንተ ሌቦች ወዮላችሁ ብሎ ሲናገር አሁን እግሬን የተናገረልኝ አለች። መጨረሻ ይቺ ሴት ሐሜተኛ ናት። ከኔ ጋር ናችሁ ይመናል። ይቺ ሴት ሐሜተኛ ነበረችና እናንተ ሐሜተኞች ወዮላችሁ ብሎ ተናገረ የመምህር። ኧረ ይሄ ሰባኪ እስካሁን ድረስ ጥሩ ተናገረ፣ አሁን ግን ዘባጠረ አለች። አንደኛ ሰው ስትነቅፍ ነው የቆየች፣ ሁለተኛ እሷ በተነካችበት ጊዜ ተቆጣች። ሁለት ኃጢአትን የሰራችው የእግዚአብሔር ቤተሰቦች። ስለዚህ ሕይወታችን የሚለካው ሕያውነታችን የሚረጋገጠው በቤተ ክርስቲያን ሕያዋን ሆነን አለን ከተባልን እኛ ምን ማድረግ አለብን? መምህር ሳናማርጥ እንማራለን። ስንማርም ለራሳችን ለሕይወታችን ለሰው ብለን ሳይሆን ለራሳችን ለሕይወታችን ብለን እንማራለን። ለከ ወሬዛ ተንስ፣ አንተ ጎበዝ ተነስ እልሃለሁ። ካለማወቅ ሞትህ፣ ከድንቁርና ሞትህ፣ ከኃጢአት ሞትህ፣ ንስሐ ካለመግባት ሞትህ፣ ካለመቁረብ ሞትህ፣ በመቁረብ ኃጢአትን በመተው ትንሣኤ ተነስ ማለት ነው ሐሳቡ ማለት ነው። ጌታችን ኢየሱስ ክርስቶስ ከማንኛውም ከሞትንበት ሕይወት ይቀስቅሰን። ያስተማረን የመከረን የገሰጸን የአባቶቻችን ፈጣሪ ሕያው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።